ነው ጋፈረኮ ሸነዋመቴ ረኮባናን ነግራፈቴ እንግዲህ እንዳስፈላጊነቱ ከዚህም በኋላ ነገረ ቤተክርስቲያን አስመልክቶ አጠቃላይ አገልግሎት እንቅስቃሴን አስመልክቶ በተለያዩ ጊዜያት ሐሳቦቻችንን የምናሻማ ይሆናል። ለዛሬው በዚሁ ይብቃን። ወስብሐት ለእግዚአብሔር። ኢዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ቃኔው እንዲኬኛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ብያለሁ። ሰላም እግዚአብሔር በያላችሁበት ከሁላችሁ ጋር ይሁን። እንግዲህ እኔ ሁላችሁም በዚህ በማህበራዊ ሚዲያ ታውቁኛላችሁ። በሸገር ሀገረ ስብከት የሕግ ክፍል ኃላፊ ሆኜ ስሰራ ነበረ። ከዚህ ኃላፊነቴ በገዛ ፈቃዴ መልቀቄን አስመልክቶ የስራ መልቀቂያ ደብዳቤን በ02/04/2016 ዓ.ም በማህበራዊ ገጽ ያሳውቃለሁ። ለሸገር ሀገረ ስብከትም ደብዳቤውን በተለይም ለብፁዕ አቡነ ሳዊሮስ የሀገረ ስብከቱ ሊቀ ጳጳስ አስገብቻለሁ። እንግዲህ ይህን ተከትሎ የተለያዩ አስተያየቶች ቀርበው አይቻለሁ። ሐሳቡን በመደገፍም በመቃወም አስተያየቶቻችሁን ለሰነዘራችሁ ሁሉ ከልብ የመነጨ ምስጋናዬን አቀርባለሁ። ምክንያቱም የማነሳውን ሐሳብ ሁሉ ሰዎች እንዲደግፉትም አስቤ አይደለም፣ እንዲቃወሙትም አስቤ አይደለም የማቀርበው። ተራ በተራ ደግሞ ነገሮችን እያብራራን እየተነጋገርን በሄድን ቁጥር ደግሞ ያለውን ችግር የበለጠ ትረዱታላችሁ ብዬ አስባለሁ። ደግሞም የግድ መረዳትም አያስፈልግም። መረዳት የሚፈልጉ አካላት ሊረዱ ይችላሉ። ያልፈለጉ ደግሞ በራሳቸው ምርጫ ሐሳቡን መቃወም መብታቸው ነው። አሁን እዛ ላይ ሳይሆን ዋነኛው ትኩረቴ በዚህ ጉዳይ ላይ የሀገረ ስብከቱ ገጽ ወይም ደግሞ ፌስቡክ ፔጅ የሰጠው ምላሽ ተለጥፎ አይቻለሁ። እዛ ላይ ሐሳቤን ለመስጠት ሞክራለሁ። አንደኛው እኔ ከብፁዕ አባታችን አቡነ ሳዊሮስ ጋር የግል ችግር እንዳለብኝ የታይታ የመጉላት ፍላጎት እንዳለኝ የተነሱ ነገሮች አሉ። እውነት ለመናገር እኔ በግሌ ከብፁዕ አቡነ ሳዊሮስ ጋር ምንም አይነት ችግር እንደሌለኝ እሳቸውም ያውቁታል፣ አብረን ስንሰራ የነበሩ ሰዎችም ያውቁታል። አንደኛ እኔ በሸገር ሀገረ ስብከት በምሰራበት ጊዜ ደሞዝ ተከፍሎኝ ነው የምሰራው። እውነት ለመናገር ወደ ሸገር ሀገረ ስብከት ከመምጣቴ በፊት አብዛኛውን አገልግሎት ለቤተክርስቲያን የምሰጠው በነፃ ነበር። በትግሉም ጊዜ የኦሮሚያ ቤተ ክህነትም ሆነ በኦሮሚያ ሲኖዶስ ጊዜ ምንም አይነት የወር ደሞዝ ክፍያ ሳይከፈለኝ፣ ምንም አይነት አበልም ሳይሰጠኝ፣ ለነዳጅ መሙያና ለካርድ መሙያ እንኳን ጥቂት ሳንቲሞች፣ ድቃቂ ሳንቲሞች እንኳን ሳይሰጡኝ አገለግል ነበር። ይህን በማድረጌ ደግሞ ቅር አይለኝም። እንደውም በጣም ደስ ይለኛል። እግዚአብሔር በእጥፍ እንደሚባርከኝ ስለማውቅ ከቻልኩኝ ያንን በማድረጌ ምንም አይነት ቅሬታ አይሰማኝም። ስለዚህ ወደ ሸገር ስመጣ ግን እንደውም ከዚህ በላይ ከፍ ባለ እንክብካቤ ማለትም የወር ደመወዝ ተከፍሎኝ፣ ለአገልግሎት በመውጣበት ጊዜ አበል በጥሩ ሁኔታ ተከፍሎኝ፣ የትኛውም ደብር ላይ አጥቢያ ላይ ያለ ሰራተኛ አክብሮኝ፣ ክፍለ ከተማ ላይ ያለ ሰራተኛ አክብሮኝ ነው እኔ ስሰራ የነበረው ማለት ነው። ከብፁዕ አባታችን አቡነ ሳዊሮስም አንድም ቀን ተክሳስ፣ አንድም ቀን ቁጣ የመንበረ ጴጥሮስን ጉዳይ አስመልክቶ ካልሆነ በስተቀር አንድም ቀን ክፉ ቃላት እኔን አስመልክቶ የወጡባቸው ቀናት የለም። ብፁዕ አቡነ ሳዊሮስ በመድረክ ላይ በማገለግልበትም ጊዜ እንደውም አንዳንድ ሰባኪያን እንዴት ነው ይሄን ረጅም ስብከት እየሰበክ ብፁዕ አቡነ ሳዊሮስ ታግሰው የሚሰሙ የሚሉ ሰዎች ሁሉ አሉ። ሌላ ሰባኪ መድረክ ላይ በሚቆሙበት ጊዜ 5 ደቂቃ ሳያወራ በቃ የሚሉት ብፁዕ አቡነ ሳዊሮስ ኃይለ ሚካኤል ግን ሲያስተምር 30 40 ደቂቃ ሲያወራ እንዴት ሰሙት ብለው ሁሉ የሚደነቁ ሰዎች አሉ። ስለዚህ በዚህ ልክ እንደምትሰማ በዚህ ልክ ቦታ እንዳለኝ አውቃለሁ። ግን ለግል ጥቅሜ አይደለም የገባሁት እኔ ሸገር፣ ለትግል አገልግሎት ነው የገባሁት። ትግል ስል አስቀድሞ እንታገልበት የነበሩ አጀንዳዎችን ተግባራዊ ለማድረግ ነው የገባሁት። ያ ማለት ምንድነው? የቋንቋ አገልግሎትን እውን ለማድረግ፣ በቤተክርስቲያን ያለውን ዘረኝነት ችግር ለመቅረፍ፣ የመልካም አስተዳደር ችግርን ለመቅረፍ፣ በወንድማማች መካከል ጥሩ ግንኙነት እንዲኖር ለማድረግ፣ የቤተክርስቲያንን ሰላም የቤተክርስቲያን አንድነት ለማስጠበቅ ነው እንጂ የገባሁት በግሌ ደሞዝ እንዲከፈለኝ ወይም አበል እንዳገኝ አይደለም። እኔ በግሌ ስራ መስራት የምችል ሰው ነኝ፣ ባለሙያ ነኝ። በዛ ሙያዬ ደግሞ መኖር እችላለሁ። ማንንም ለምኜ ደጅ አልጠናሁም። ማንም ጋር ተሽቆጥቁጬ ባካችሁ ይህን አድርጉልኝም ብዬ አላውቅም። ሰርቼ ራሴን ችዬ እግዚአብሔር ጤናና እድሜ ከሰጠኝ እንደምኖር በጣም ጠንቅቄ የማውቅ ሰው ነኝ። ስለዚህ ለክፍያ ለወር ደመወዝ ወይም ደግሞ አቡነ ሳዊሮስ ስላደረጉልኝ እንክብካቤ፣ ፈገግታ፣ ፍቅር ወዘተርፈ ብዬ ዓላማዬን ወደ ጎን ደግሞ የምተው ሰው አይደለም።
ዓላማ ደግሞ ቅድም እንዳልኳችሁ በተግባር መታየት መቻል ነበረበት። አልተሰራም። በተባባልነውና በተነጋገርነው መሰረት እንዲሁም ደግሞ በመግለጫዬ ወይም ደግሞ በስራ መልቀቂያ ደብዳቤ ላይ ባስቀመጥኩት 18ቱ ነጥቦች መሰረት ስራዎች አልተሰሩም ነው እንጂ እኔ በግሌ ነው ተጎዳሁም። እንደ ሌሎቹ ተለማምጬ አሸርግጄ መኖር ሁሉ ሳይጠበቅብኝ ተከብሬና ተወድጄ ተንቆለባብሼ በዛ ቤት መኖር እችል ነበረ። ስለዚህ ሰዎች ይህንን መጀመሪያ መረዳት መቻል አለባቸው የሚል እምነት አለ። ሌላ የሚሰጡ ምላሾች እንዳጠቃላይ በተለየ መልኩ ደግሞ ሸገር ሀገረ ስብከት የሰጠው ምላሽ ፋላሽስ ነው። ፋላሽስ የሚለውን ቃል መረዳት የምንችለው የሎጂክ እውቀት ካለን ነው፣ የአመክንዮ እውቀት ካለን። ፋላሽስ ነው ያልኩበት ምክንያት ምንድነው? እኔ 18 ነጥቦችን አንስቻለሁ። ለ18ቱም ነጥብ ለዚህ መልሳችን ይሄ ነው ተብሎ ነው እንጂ ምላሽ መሰጠት ያለበት አይ ከአቡነ ሳዊሮስ ጋር ስላልተግባባ ነው፣ አይ ልታይ ስለምትል ነው፣ አይ ካለኔ ሰው የለም ስለምትል ነው፣ አይ የተማርክ ስላልሆንክ ነው፣ አይ ስልጣነ ክህነት ስለሌለ ነው፣ አይ ምናምን ስለሆንክ ነው። ምንም አይገናኝም ከጉዳዩ ጋር። አሁን እኔ የዘረዘርኩት ችግር አለ ወይስ የለም? መሰረታዊው ነገር ይሄ ነው። የሰራተኛ ቅጥር ችግር አለ ወይስ የለም? የዝውውር ችግር አለ ወይስ የለም? የእድገት ችግር አለ ወይስ የለም? የደሞዝ ጭማሪ ችግር አለ ወይስ የለም? ህገ ቤተክርስቲያን እየተገበረ ነው ወይስ አይደለም? የሰራተኞች መተዳደሪያ ደንብ እየተገበረ ነው ወይስ አይደለም? ቃለ ዓዋዲው እየተገበረ ነው ወይስ አይደለም? እነዚህ ናቸው መታየት ያለባቸው። ከመንበረ ጴጥሮስ ጋር ግንኙነት አላቸው ተብለው ወይም ደግሞ ኦሮሚያ ሲኖዶስን የደገፉ ወይም ደግሞ ኦሮሚያ ቤተ ክህነትን የደገፉ ሰራተኞች ተገፍቷል አልተገፉ? ይሄ ነው ዋነኛው ጥያቄ። ሙስና አለ ወይስ የለም? ይናገሩ አድባራቱ፣ ይናገሩ አስተዳዳሪዎቹ፣ ይናገሩ በየአጥቢያው ያሉ አገልጋዮች። በስብከተ ወንጌል በበቂ መልኩ አገልጋይ ተቀጥሯል ወይስ አልተቀጠረም? ይሄን ነው ማየት ያለብን። በአፋን ኦሮሞ እየተቀደሰ ነው ወይስ አይደለም? ይናገራል እኮ እውነታው፣ መሬት ላይ ያለው እውነታ ማለት ነው። በአፋን ኦሮሞ እየተሰበከ ነው ወይስ አይደለም? ይሄ መሬት ላይ ያለው እውነታ ነው። አደረጃጀት አለ ወይስ የለም? ይሄን ነው መነጋገር ያለብን። ክፍሎች ተደራጅቷል ወይስ አልተደራጁም? አስተዳደር ጉባኤው ስብሰባ ይቀመጣል ወይስ አይቀመጥም? እውነታው ይሄ ነው። ይሄንን እውነታ ነው ዲፌንድ ማድረግ ያለብን። ካለ በዚህ ምክንያት አለ ወይም ደግሞ ሀገረ ስብከቱ ይሄን የመስራት ግዴታ የለበትም ከሆነ የህጉን አንቀጽ አጣቅሶ በዚህ ምክንያት የለበትም ማለት ነው እንጂ ሌላ ነገር ላይ መዶን በራሱ እውነታውን እንዳንረዳ ያደርገናል። እኔ እንደዛ ብዬ ባወራ እችላለሁ፣ ግን ከመከራከሪያ ነጥባችን የሚወጣና ተገቢ ባልሆኑ ጉዳዮች ላይ አሁን ጊዜያችንን እንጨርሳለን። ስለዚህ ፋላሽስ የተባሉ ማለትም ከነጥቡ የወጡ ከነጥቡ ጋር ግንኙነት የሌላቸውን ካራክተር አሳሲኔሽን የሰውየው ፐርሰናሊቲ ላይ ያተኮሩ ንግግሮች ተገቢነት የላቸው። ማየታችሁት እንደሆነ ጽሁፌን የሰውየው ወይም የግለሰቡ ካራክተር ማንነት ላይ በፍጹም ያተኮረ አይደለም። ሙሉ በሙሉ ያሉትን ችግሮች ነቅሶ ከህግ አንጻርና መሬት ላይ ካሉ እውነታዎች አንጻር ያሳየውበት ስለሆነ ይህ የፋላሽስ አይነት ክርክሮች ላይ እኔ መልስ አልሰጥም። ለክርክርም ግን አይጠቅምንም፣ ወደ እውነት ለመምጣትም የዛ አይነት ክርክር አይጠቅመንም የሚል እምነት ነው ያለኝ። አሁን ለምሳሌ ከተነሱ ነጥቦች ውስጥ በሸገር ሀገረ ስብከት ገጽ ላይ ተራ ሰራተኛ ኖት ከሊቀ ጳጳሱ ጋር ምን አገናኙት ይላል። ሊቀ ጳጳሱ ከሁሉም ሰራተኛ ጋር ይገናኛሉ፣ ለሁሉም ሰራተኛ ዋጋ አላቸው ብሎ የሚያስብ ሀገረ ስብከት በዚህ መልኩ ምላሽ ይሰጣል ብዬ አላስብም። ለሊቀ ጳጳሱ ክብር፣ ሊቀ ጳጳሱ ሁሉን አቃፊ ናቸው ከተባለ ሊቀ ጳጳሱ የሁሉ አባት ናቸው የሚል ምላሽ ይሰጧል እና አንድ ሰራተኛ ተራ በመሆኑ ምክንያት ሊቀ ጳጳሱን አያገኙትም ብሎ ማሰብ በራሱ ተገቢነት የለውም። አንድ ሁለተኛ፣ እኔ ተራም ልሁን ልዩ ሰራተኛ ከሊቀ ጳጳሱ ጋር ያለኝ ግንኙነት የአደባባይ እምነት አለ። እኔ ከሊቀ ጳጳሱ ጋር እንዲህ ነኝ እንደዛ ነኝ ብዬ በተደጋጋሚ ማውራት አይኖረኝም። ግን አብረን እንደምንነጋገር፣ አብረን እንደምናወራ፣ አብረን እንደምናገለግል ፀሐይ የሞቀው ዓለም ያወቀው ጉዳይ ስለሆነ ከሊቀ ጳጳሱ ጋር ቅርበት አለኝ የለኝም የሚለው ነገር አያስፈልግም። ዋናው ነጥብ ምንድነው? የተነጋገርንባቸው ጉዳዮች ነበሩ። በነጥብ ዘርዝር ያለው በተራ ቁጥር 1 ላይ እነዛ ነገሮች አልተፈጸሙም። እስከ 18 ነጥቦችን ደግሞ በዝርዝር አስቀምጫለሁ። እነዛ ነገሮች ችግር ናቸው፣ እዛ ላይ እናተኩር። ሌላ የቅጥርና ደረጃ እድገት ኮሚቴ አባል ሆነው የሚፈልጉትን ነገር ስላላገኙ ነው እርሶ ተቃውሞውን እያቀረቡ ያሉት የሚል ነገር ነው ያለው። እኔ ምንም አልፈልግም ብያለሁ እኮ። እንደውም እኔ በጣም ደስተኛ የምሆንበት አገልግሎት ሸገር ላይ ደሞዝተኛ ከሆንኩበት ይልቅ ምንም አይነት ደሞዝ ሳይከፈለኝ በነፃ ሳገለግል በነበረው አገልግሎት እጅግ በጣም ደስተኛ ነኝ በነገራችን ላይ። ስለዚህ አሁን ምንም የጥቅም ጉዳይ አይደለም እዚህ ላይ ሊነሳ የሚገባው። አንደኛና ዋነኛው ነገር እንደውም የቅጥርና ደረጃ እድገት ኮሚቴ አባል ሆነሃል ከመባሌ በፊት ኮሚቴው አለ ወይ? የለም ነው እኮ የኔ ተቃውሞ። የቅጥር ኮሚቴ የለም፣ የደረጃ እድገት ኮሚቴ የለም። ኮሚቴ ደግሞ ይቋቋም ብሎ ሰራተኞች መተዳደሪያ ደንብ በግልጽ ይደነግጋል።
ይሄ ነገር አልተከናወነም ነው። ስለዚህ ኮሚቴው ሳይኖር እንዴት ነው ጥቅሜ ይከበርልኝ የምለው ወይም ደግሞ ጥቅሜ ስላልተከበረ ነው ተቃውሞውን የማቀርበው ብዬ በዚህ ጉዳይ ላይ የምነሳው በምን አይነት አግባብ ነው? ስለዚህ ይኸው የማይመስል ነገር የቅጥርና ደረጃ እድገት ኮሚቴ የለም ከሌለ እኔ ጥቅሜን ስላልተከበረልኝ ነው እንዲህ የማደርገው የሚለው አሰምሽን በምን መሰረት ላይ ነው ሊታነጽ የሚችለው የሚለውን ነገር በአግባቡ ማየት ያስፈልጋል። ሌላ ብቃት ላላቸው ሰራተኞች ደሞዝና እድገት አያስፈልግም ብለሃል የሚለው ያ አይደለም ጽሁፉ። አንድ ተከራካሪ ምላሽ ከመስጠቱ በፊት የጠየቀው አካል ወይም ደግሞ ክሌሙን እያቀረበ ያለ አካል ምን አቀረበ ብሎ በአግባቡ ማየት መቻል አለበት። መልስ የሚሰጠው አካል ፋክት ስታብሊሽ ሊያደርግለት አይችልም፣ ወይም ደግሞ ለሚጠይቀው አካል የሚጠይቀውን ነገር ፍሬ ነገር ሊያደራጅለት አይችልም። አላልኩኝም እኔ እያልኩኝ ያለሁት ብቃት ያላቸው ሰራተኞችም ሆኑ ብቃት የሌላቸው ሰራተኞች የሚያድጉበትና ከደረጃ ዝቅ የሚሉበት ወይም የሚዘዋወሩበት መስፈርት የለም። ስለዚህ አንድ ሰራተኛ የደረጃ እድገት የሚኖር የደሞዝ ጭማሪ የሚኖር ሌሎች ማበረታቻዎች የሚደረጉለት ክራይቴሪያው ግልጽ ሆኖ መቀመጥ መቻል አለበት። ስለዚህ ጉዳይ የሚሰራ የአስተዳደር ጉባኤ መኖር መቻል አለበት። የሚያጠና የአስተዳደር አካል መኖር መቻል አለበት። በዛ መልኩ ነው ተጠንቶ ለሊቀ ጳጳሱ መቅረብ የሚገባው። ያ ሲሆን ነው ለሀገረ ስብከቱ እንዳጠቃላይ ለውጥ ማምጣት የሚችለው ነው እንጂ እኔ ብቃት ላላቸው ሰራተኞች ደሞዝና እድገት አያስፈልግም ልል አልችልም። ምክንያቱም ያንን በመቃወም ጭምር ነው እኮ ጥያቄ እያቀረብኩኝ ያለሁት ማለት ነው። ሌላ ዝውውርን በተመለከተ ሀገረ ስብከቱ አዲስ ስለሆነ በደንቡ መሰረት ሊሰራ አይገባውም የሚል አይነት መከራከሪያ ያቀርባል። አይልም ደንቡ ለአዳዲስ ሀገረ ስብከቶች የዝውውር ህግን አስመልክቶ የተደነገገው ድንጋጌ ተፈጻሚነት የለውም የሚል ነገር የለውም። ስለዚህ ለሁሉም ሀገረ ስብከቶች ይሰራል። እንደውም ለአዳዲስ ሀገረ ስብከቶች በጥንቃቄ በጥናት አስቀድሞ መስራት ነበረበት የሚል እምነት ነው ያለኝ። ሌላ ጥፋትን አስመልክቶ እርምጃ የመውሰድ ስልጣን የሊቀ ጳጳሱ አይደለም ነው በሚል አይነት ነገር የተቀመጡ ነገሮች አሉ። አይደለም፣ የአፕሩቫል ስልጣን ነው የሊቀ ጳጳሱ የማረጋገጥ። ይሄን አጥንቶ የማቅረብ የዲሲፕሊን ኮሚቴው ነው። ጥያቄው በአስተዳደር አካል ይቀርባል፣ ክሱ ማለት ነው። የዲሲፕሊን ኮሚቴው ደግሞ መልስ እንዲሰጥ ለዛ ግለሰብ ወይም ሰራተኛ እድል ይሰጠዋል። ከዛ በኋላ ውሳኔ ይወሰናል። ያንን አፕሩቭ የማረጋገጥ ግዴታ ነው የሊቀ ጳጳሱ። ስለዚህ አሁን አንዳንድ ሰራተኞችን ከደረጃ ዝቅ አድርጎ መመደብን እንደ ኖርማል ዝውውር የምናይ ከሆነ ተሳስተናል። ይሄ በእርግጥም የዲሲፕሊን ጥፋት የታየባቸው ሰዎች ላይ የሚወሰድ በአራተኛ ደረጃ ጥፋት ላይ የተቀመጠ ነው። መጀመሪያ ተግሳጽ፣ ምክር የሚባል ነገር አለ። ከምክር በኋላ ደግሞ ሁለተኛ፣ ሶስተኛ ተብሎ የተቀመጡ እርምጃዎች አሉ። እነዛ ሁሉ እርምጃዎች ሳይወሰዱ አንድ ሰራተኛ ከደረጃ ዝቅ አድርጎ የመመደብ ስልጣን ለማንም አልተሰጠም፣ ሙሉ በሙሉ ማለት ነው። ሌላ ብፁዕ አባታችን የሁሉም አባት ናቸው የሚል ነገር አለ። ልክ ነው። እኔም እኮ የሁሉም አባት ናቸው። ለምን የሁሉም አባት መሆናቸውን በተግባር አላረጋገጡም እኮ ነው ጥያቄ። አዎ የሁሉም አባት ሆኖ የተሾሙት፣ ግን ጥቂቶቹ ተወዳጆች ብዙዎቹ ደግሞ ባይተዋር የሚሆኑበት አሰራር ካለ የሆኑ አካል በተለየ መልኩ ቤተ ክህነቱን እንደ አክሲዮን ማህበር የሚጠቀሙበት አይነት ሁኔታ ከተደራጀና የሆኑ አካላት ደግሞ አላግባብ የሚሳደዱበት አይነት አሰራር በቤተ ክህነቱ ከተዘረጋ የታል ታዲያ የሁሉ አባትነታቸው ነው የኔ ነጥብ። በነገራችን ላይ ከብሔር አንጻር ብቻ አይደለም፣ ከሙስና አንጻር ከጥቅማ ጥቅምም አንጻር እሳቸው ስር ተሰግስገው በተለየ መልኩ ያንን ሀገረ ስብከት ወዳልተፈለገ አቅጣጫ የሚዘውሩ አካላት አንዱ ነው እያልኩኝ ያለሁት። ሌሎች አካላት ደግሞ በህግና በህግ አግባብ ብቻ እንስራ፣ ወሬ አናቀብልም፣ ሙስና ውስጥ አንገባም፣ አሰራሩ ይጠበቅ ብሎ ደግሞ የሚታገሉ አካላት ደግሞ እየተገፉ ነው። ስለዚህ ይህ በሆነበት ሁኔታ ብፁዕ አባታችን የሁሉ አባት መሆናቸው በተግባር አልታየም። በንድፈ ሐሳብ ደረጃማ ሲመደቡም ታሳቢ የተደረገው አብረን እንሰራለንም ስንል የሁሉ አባትነታቸውን በተግባር እንዲያረጋግጡ ነው። ከዚህ ቀደምም እኮ በኦሮሚያ ሲኖዶስም በኦሮሚያ ቤተ ክህነትም የነበረን ክርክር ይህቺ ቤተክርስቲያን የሁሉም መሆኗ በተግባር ይረጋገጥ ከሚረጋገጥባቸው መንገዶች ውስጥ አንዱ አባቶች ሁሉንም በእኩልነት ማገልገል ሲችሉ ነው የሚል ነው። ይሄ አልሆነም። እንግዲህ ሌሎች አባቶች ሲያከናውኑት ስህተት ሆኖ ብፁዕ አቡነ ሳዊሮስ ደግሞ ሲያከናውኑት ጥፋትም ከሆነ አይደለም የምንልበት አግባብ አይኖርም ነው። ሌላ ስብከተ ወንጌልን በሁሉም ቋንቋ አቅም በቻለ መጠን ለማዳረስ ሙከራ እያደረግን ነው የሚል ነገር ተነስቷል። ይሄ አገላለጽ ትክክለኛ አይደለም። ይሄን መብት ምን አድርገውታል? አቅም በቻለ መጠን ሲሉ ፕሮግረሲቭ ራይት አቅምን ታሳቢ ያደረገ መብት አድርገውታል። አይደለም። በቋንቋ የመስበክ ጉዳይ የበጀት የገንዘብ ወዘተረፈ አቅምን ታሳቢ አድርጎ የዛሬ ዓመት የዛሬ 2 ዓመት ብለን የምናቀደው አይደለም። በአማርኛ ቋንቋ እኮ እየሰራን ነው። በአማርኛ ቋንቋ እኮ እየተቀደሰ ነው። በአማርኛ ቋንቋ እኮ እየተጻፈ ነው፣ እየተገለገለ ነው። ያንኑ አገልግሎት በኦሮምኛ ቋንቋ ማድረግ ተገቢ ነው።
ለአማርኛ ቋንቋ የተበጀተ 1 ሚሊዮን ብር ካለ እኩል ከፍሎ 500 ሺህ ብር እንኳን አድርጎ ለምንድነው በሁለቱም ቋንቋ አገልግሎት እየተገለገለ የሌለው? ፍላጎት ማጣት ካልሆነ በስተቀር የገንዘብ እጦትም አይደለም። ሸገር ባስገባው ገቢ እኮ በዚህ ዓመት እኮ ሁለተኛው ተሸላሚ እኮ ነው። አንደኛ አዲስ አበባ ሀገረ ስብከት ነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሁለተኛው የሸገር ሀገረ ስብከት ነው። እነዚህ ሁሉ ገንዘቦች ገብተው እነዚህ ሁሉ አቅሞች ተፈጥረው ግን ለህዝቡ ምንድነው ጠብ ያለው ነገር? የታለ ወንጌል የተሰበከው? የታለ አገልግሎቱ በአፋን ኦሮሞ በተጨባጭ የታየው? ቅዳሴው የታለ? የታለ በአፋን ኦሮሞ እየተሰራ ያለው ባለጉዳይ እየተስተናገደ ያለው በቋንቋው ማለት ነው። ስለዚህ አቅም በቻለ መጠን የሚባል ነገር የለም። ያለን አቅም በግዕዝና በአማርኛ ሊያስገለግለን ከቻለ ያንኑ አቅም ነው ከፍለን ለኦሮምኛው ማዋል መቻል ያለብን እንጂ ለአማርኛ ጊዜ አገልግሎቱ ስርዓቱ ሳይታጎል 24 ሰዓት ሙሉ እየተከናወነ ለኦሮምኛ ጊዜ ግን የበጀት እጥረት አለብን፣ የገንዘብ እጥረት አለብን፣ አቅም በፈቀደ መጠን እናደርጋለን የሚባል ከሆነ ይሄ ስህተት ነው። ይሄንን ለማድረግ ደግሞ ቅድመ ሁኔታዎች ያስፈልጋሉ ከተባለ አልተካሄደባቸውም። ለምሳሌ ካህናትን ማሰልጠን ያስፈልጋል፣ አምናለሁ፣ አልተሰራም። ጎዬ ነው አንዱ የተቃወሙት ነገር። ዲያቆናትን ማሰልጠን ያስፈልጋል፣ አልተሰራም። የአፋን ኦሮሞ ቅዳሴ ስልጠና የለም። የተተኪ ሰባኪያን ወንጌል ስልጠና የለም። በአሁን ባለው በሸገር ሁኔታ በበቂ መልኩ ጥሩ መሪ ሆኖ ያሉትን ችግሮች እንዴት መቅረፍ ይቻላል የሚለውን አስመልክቶ በቂ የሆነ የአመራር ስልጠና የለም፣ አልተሰጠም። ስለዚህ ይሄ ባልተሰጠበት ሁኔታ እንዴት ተደርጎ ነው አቅም በፈቀደ መጠን? መቼ ነው አቅም የሚፈቅደው? ቢያንስ አቅም እስኪፈቅድ ቅድመ ሁኔታዎች ለምን አልተሟሉ? ለምን አልተደረጉም? ለምን አልተሰሩም? ቢያንስ በዚህ ሰዓት የስልጠና ስራ ብንጀምር ኖሮ አይ ጀምረናል፣ በሚቀጥለው ደግሞ እንዲህ እናደርጋለን የሚል ነገር ነው የሚኖረው። እቅድም የለም ነው። በዚህ ጊዜ እንዲህ እናደርጋለን፣ በዚህ ጊዜ እንዲህ እናመጣለን የሚል ስትራቴጂክ ፕላን ሊሆን ይችላል። በ5 ዓመታትና ከዛ በላይ የሚተገበር ወይም ደግሞ በአመት ውስጥ ደግሞ የሚከናወን በየወሩ ደግሞ ተሰባብሮ የሚከናወን እቅድም የለም የሚል ነው። ሌላ የስራ ክፍሎች አለመደራጀት፣ የህግና ስነስርዓት ተግባራዊ አለመሆን፣ የተዘረጋ ስርዓት አለመኖር፣ ከባንክ ጋር የሰራተኛን ጥቅም ታሳቢ ባደረገ መልኩ ግንኙነት እንድናደርግ አስበን ያ ሁሉ የመቋረጡን ጉዳይ አስመልክቶ ሙሉ በሙሉ ስለታመነ እኔ ብዙም በዚህ ጉዳይ ላይ አልገፋበትም። ቸኩለሃል የሚል ነገር ነው። ምንድነው የቸኮልኩት? 1 ዓመት እኮ አለፈው እኮ። በ1 ዓመት ውስጥ እኮ ብዙ ታሪክ እኮ ይሰራል። በ1 ወር ውስጥ ራሱ ይህን የሚያክል ሀገረ ስብከት ይዘን እነዚህን ሁሉ ገንዘቦች አሰባስበን ይሄ ሁሉ አቅም ይሄ ሁሉ ፍላጎት እያለ ምንም ነገር ሳንሰራ ዓመቱን ሙሉ ጨርሰን ቸኩለሃል መባል ምንድን ነው? በ1 ቀን ውስጥ እኮ በጣም ታሪክ ይሰራል። ስለዚህ ቸኩለሃል የሚለው ነገር አያስኬድም። ከዛ ውጭ ግን ጉዳዩ ስለታመነ ብዙም ጉዳዩን ለማስረዳት አልሄድበትም። ሌላ የሲኖዶሱን ህግ በኦሮሚያ ሲኖዶስ እና በኦሮሚያ ቤተ ክህነት ጊዜ እኔ እንደጣስኩ ተደርጎ የቀረበ ውንጀላ አለ። እውነት ለመናገር የኦሮሚያ ሲኖዶስን ብፁዕ አባታችን አቡነ ሳዊሮስ ሰብሳቢ ሆነው ሲመሩ እንደነበሩ ይጠፋቸዋል ብዬ አላስብም። የቅርብ ጊዜ ትዝታችን ነው። ስለዚህ አሁን በጎ ነገር ካለ እኩል ነው የምንመሰገንበት፣ ክፉ ነገር ያጠፋናቸውም ነገሮች ካሉ እኩል ነው የምንወቀስበት። በዛን ሰዓት ደግሞ ምን ለምን እንዳደረግን በበቂ መልኩ ስላስረዳሁ በዚህ የትግል ምዕራፍ ውስጥ ያንን እንደገና ደግሜ ማስረዳት ብዙም አስፈላጊ ሆኖ አላገኘም። ችግር የለውም። ላለፈው የሲኖዶሱ ህግ መጣስ፣ አሁንስ ደግሞ የሲኖዶሱን ህግ እንድንጥስ ያደረገ ነገር ምንድን ነው? ለምንድን ነው መስራት ያልተቻለው? ሀገረ ስብከቱ ከተሰጠን ምሩ ከተባለ እድሉ በእኛ እጅ ካለ በመላ ኦሮሚያ ለውጥ ማምጣት እንኳን ባንችል በአንድ ሀገረ ስብከት ታዲያ አሁን ደግሞ እንዳንሰራ ያደረገን፣ በአፋን ኦሮሞ እንዳንሰብክ ያደረገን፣ እንዳንቀድስ ያደረገን፣ እንዳናገለግል ያደረገን የሲኖዶስ ህግ ነው አይደለም። ያንን ህግማ አንቀጽ ማንቀጽ ጠቅሻለሁ የበለጠ እንድንሰራ ሊያደርገን እንደሚችልና እኛ እንዳልተጠቀምንበት ማለት ነው። ሌላ በሁሉ ነገር ካልገባው አትበል የሚል ነገር አለ። እኔ ያነሳሁት እኮ ከህግ አንጻር የተጣሱ ጥሰቶችን ነው። እኔ ደግሞ የህግ ባለሙያ ነኝ ብቻ አይደለሁም፣ የህግ ክፍል ነኝ በሸገር ሀገረ ስብከት ማለት ነው። ከኃላፊነቴ አንጻር ህጉ ይፈጸም በህግ አምላክ ማለት አይገባኝም ወይ? ህግ ተድጧል፣ ህግ ተጥሷል፣ በህግ አምላክ ብዬ እኮ መከራከር የሚገባኝ እኔ ነኝ። እንደውም አርፍጃለሁ። እንደውም ቀድሜ መናገር ነበረብኝ ማለት በሚዲያም ጭምር ይሄንን ማውጣት ነበረብኝ። ብዙ ነገሮች በዚህ ልክ እስኪበለሻሹ ሁሉ መጠበቅ አልነበረብኝም። እስካሁን የጠበቁት ቢያንስ ልታገስ፣ ጊዜ ልስጥ፣ ስራዎች ምናልባት ሊሰሩ የሚችሉ ከሆነ በሚል ነው። ስለዚህ በሁሉ ነገር ካልገባው ማለት አይደለም። ያነሳዋቸው ነገሮችን በሙሉ ከህግ አንጻር አስደግፌ በግልጽ አስረድቻለሁ። ስለዚህ በሁሉ ነገር ካልገባው የሚለው ክስ ብዙም ተገቢነት የለውም። ከዛ ይልቅ ያነሳዋቸውን የህግ ጉዳዮችና ጥያቄዎች ላይ በቀጥታ ተጋፍጦ ምላሽ መስጠቱ የተሻለ ነው የሚል እምነት አለኝ። ሌላኛው
የመንበረ ጴጥሮስ አባቶችን አስመልክቶ የተነሳው ነገር በእውነት ላይ የተመሰረተ አንደኛ በጥብቅና አገልግሎት ለመንበረ ጴጥሮሶች ብቻ አይደለም፣ አስቀድሞም ለኦሮሚያ ሲኖዶስ እና ብሔር ብሔረሰቦች ስሰጥ እንደነበረ ይታወቃል። ብፁዕ አቡነ ሳዊሮስም ከነዚህ ከተከሳሾች አንዱ ስለሆኑ እኔ ለነዚህ ሁሉ አካላት ጥብቅና ስሰጥ እንደነበረ ይታወቃል እና በእነዚህ ሁሉ ጊዜያት ውስጥ አብረን የሰራናቸው አብረን እንስራ ያቀድናቸው የተለያዩ ነገሮች ነበሩ። በተለያዩ ምክንያቶች የኦሮሚያ ሲኖዶስ እንደሚፈለገው ከዳር ሳይደርስ ቀርቶ ወደ ሸገርም ስንገባ በጥላቻ ስሜት አይደለም፣ እነሱም በመቃወም ስሜት አይደለም፣ ጥያቄያቸው ኮንሰርናቸው ኮዛቸው ትክክል አይደለም በሚል ስሜት አይደለም በፍጹም። ነገር ግን የአካሄድ ልዩነት ተፈጥሯል፣ የስትራቴጂ ልዩነት። እኛ በሸገር በኩል መተን የበለጠ አገልግሎቱን መሬት አስይዘን የበለጠ ደግሞ ሁሉንም የሚያቅፍ አሰራር እንፈጥራለን የሚል እምነት ነበረን። መንበረ ጴጥሮሶች ደግሞ ኖ ጥያቄው በቀጥታ ካልተመለሰ በፍጹም በዚህ መልኩ የምንሄድበት አግባብ የለም የሚል ነው እንጂ ያነሱ። ከዚህ ውጭ በዓላማ በቋንቋ አገልግሎት ደረጃ በተነሳው ጥያቄ ነገር የሁላችንም ሀሳብ አንድ አይነት ነው። ስለዚህ ከነሱ ጋር የሚኖረን ግንኙነት እንደ ወንጀል እንደ ምንፍቅና ተደርጎ ሊፈረጅ አይገባም ነበር። አንደኛ የጥብቅና አገልግሎት የምሰጠው በሙያ ነው። የጥብቅና አገልግሎትን መስጠት እንደ ወንጀል ሊታይ አይገባም ነበር። ማስፈራሪያ ደግሞ በዚህ ምክንያት ሊቀርብብኝ አይገባም ነበር። ከዛ በኋላ የሰጡትን መግለጫ እኮ የሚያሳየው የመገፋታቸውን ውጤት ነው። ጥሩ መንበረ ጴጥሮሶችን ነቀፍናቸው። በዛን ጊዜ ምን ሰራን እኛ? አንድ ዓመት ሙሉ ቆይተን ማለት ነው። ምን አመጣን? በዚህኛው ስልት ምን ለውጥ መጣ ብሎ ራስን ደግሞ መሞገትና መጠየቅ ያስፈልጋል። እኔ ምንም አልተሰራም መቶ በመቶ እያልኩኝ አይደለም። ጥቂት ነገር ነው የተሰራው ብዬ መግለጫ ላይ ገልጫለሁ። ጥቂቶቹ ነገሮች መራሩን አጠቃላይ እውነታ አይለውጡም። በትልቅ ውቅያኖስ ትንሽ ጠብታ እንደማውረድ ያለ ነው እኛ የሰራነው ስራ እኔ እያልኩኝ ያለው። ስለዚህ መንበረ ጴጥሮሶችን በመንቀፍ ላይ የተመሰረተ ስኬት አይደለም እናስመዘግብ ያሰብነው፣ ሁሉን ያቀፈ አንድ ያደረገ ነበረ። አሁን እንውቀሳቸውን ብንል እንወቅስ የምንችልበት በተጨባጭ የሰራነው ስራ የለም። ሸገር ሽግር ሆነ እንጂ ወይም ችግሮችን ፈጠርን እንጂ በሸገር ማለት ነው። ከዚህ አንጻር መንበረ ጴጥሮሶችን አስመልክቶ የተነሱ ነጥቦችም ብዙም ተአማኒነት የሌላቸው ናቸው እና በተለይ ግን የበለጠ የከነከነ የኦሮሚያ ሲኖዶስ ንቅናቄ ላይ የሲኖዶሱን ሕግ ጥሳል እንደዚህ አይነት ችግር ፈጥራል ብሎ ብፁዕ አቡነ ሳዊሮስ ሲከሱኝ ያን ጊዜ ግን እኔ በጥብቅናም ሆነ በህዝብ ግንኙነት በጣም ብዙ አገልግሎቶችን በማገለግልበት ጊዜ እነዚህ ነገሮች እንደ ችግር አልተነሱም። ያኔ እኛ ህጋውያን ነን፣ አላጠፋንም፣ የሲኖዶሱን ሕግ አልተጣሰም ነበር ሲሉ ነበር። ያን ሁሉ አድርገን ዛሬ የቤተክርስቲያን ሕግ አልተፈጸመም ብዬ ጥያቄ በመጠየቄ ምክንያት እንደ ችግር ፈጣሪ መታየቴ ምን የሚል የማርያም መዝሙር ወይም ንግግርን አስታወሰኝ መሰላችሁ? በኦሮሞ ባህል ማርያም እንዲህ ብላ ተናገረች የሚል አባባል አለ። የችግር ጊዜ በኦሮምኛው ልንገራችሁና ልትርጉሙ ጋፈረኮ ሸነዋመቴ ረኮ ባናኒ ነኢራም ፈቴ ይላል። ይሄን ማናት የምትለው? ማርያም ናት። ማንን? ወላድ ሴትን ነው የምትለው። በምጥ የምትወልድ ሴት ሁላችንም የምናውቀው እንግዲህ ማርያም እያለች ነው የምትወልደው ማለት ነው። እና ስትወልድ በምትዘነጋ ሰዓት ማርያም ምን ትላታለች? ጋፈረኮ ሸነዋመቴ የችግር ጊዜ 5 ጠራሽኝ፣ ከችግር ስትወጪ ዘነጋሽኝ ወይም ከናካቴው ረሳሽኝ እንደማለት ነው። ጋፈረኮ ሸነዋመቴ ረኮ ባናን ነኢራፈቴ። እንግዲህ እንደ አስፈላጊነቱ ከዚህም በኋላ ነገረ ቤተክርስቲያንን አስመልክቶ አጠቃላይ አገልግሎት እንቅስቃሴን አስመልክቶ በተለያዩ ጊዜያት ሀሳቦቻችንን የምናሻማ ይሆናል። ለዛሬው በዚሁ ይብቃን። ወስብሐት ለእግዚአብሔር። ኢዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ካኔ